ውይ ይቺ ወረቀት ስንት ነገር እንደው ስትል እንደከረመች ማለት ነው። አሁን ይቺ ናት መሬቲቱ። እንግዲህ ይኸውላችሁ አሁን ይቺ ስንት ቢሮ ዙራ የስንት ሰው ፊት አይታ ስንት ሰው ደክሞባት ስንት ሌሊት ታድሮባት ስንት ቀን ተውሎባት ስንት ሰው መከራ አይቶ ጉልበቱ እስኪደክም ሮጦባት ላብጥብ ተደርጎባት ስንት ቀን ተንከባለን ሰላም ልጅ ተደግሞባት አያዚች ወረቀት እዛ መጣችና እዚችን ወረቀት እግዚአብሔር ደግሞ ጥሩ ስራ የሚሰራብሽ ያርግሽ በሏት። አዎ ሰላም ጤና ይስጥልን ውድ አድማጮቻችን፣ ዛሬ የምስራች ይዘንላችሁ መጥተናል። የምስራች እንኳን ደስ አለን፣ እንኳን ደስ አላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የራሳቸውን እንዲችሉ ራሳቸውን አቋም እንዲይዙ የራሳቸውን የንግድ ኤሪያና የራሳቸውን የአንዳንድ መስመር እንዲይዙ የተደረገ ሀሳብ አለ። ይህን ሀሳብ ይዘን መጥተናል። የጉባኤ ቤታችን የሆስፒታል ፕሮጀክት መገንቢያ 30,000 ካሬ ቦታ በባህር ዳር ከተማ ሰኔ 19 ቀን ተቀበል እንላችኋለሁ። የምናስተምረው ቃለ እግዚአብሔር እውነት ነው። የምንሰራው ስራ እውነት ነው። የማንም የግል ፍላጎት የለበትም። ስለሆነም መልአኩ ቅዱስ ገብርኤል በብርሃን ፍጥነት ምናልባትም 5 ወር የሚፈጀው ስራ በአንድ ቀን ተፈጽሞልን በቅን ወንድሞቻችን ከተማ አስተዳደር ላይ ባሉት በቅን ባለሙያዎች አስተዳደር ላይ ባሉት ወንድሞቻችን እህቶቻችን ጥረት ሌትም ቀንም ሰርተው እኔ ቅዱስ ገብርኤል ነው እንጂ ከእጃቸው ላይ ሆኖ የሰራው ሰው የሰራው አልመሰለኝም። ሰኔ 19 ቀን ይጨርስልን። እውነትና ምህረት እውነትም ተገናኙ። እውነትም በዚህ ፕሮጀክት ውስጥ እግዚአብሔር አለ ብዬ ልቤን ደስ ብሎታል በጣም። እናንተንም እንኳን ደስ ያላችሁ ብላለሁ በእውነቱ። አዎ ይህ ሀሳብ ምንድነው? አባ ገብረ ኪዳን ከ3 እና ከ4 ወራት በፊት ገቢ ሲያሰባስቡ ቆይተው ጥያቄ አቅርበው ዛሬ በባህር ዳር ከተማ 30,000 ካሬ ሜትር አግኝተዋል። በእውነቱ ይሄ ደስ የሚል ነው። ቤተክርስቲያን የራሷን አቋም ስትይዝ የራሷን ስትችል በጣም ለሁላችንም ደስ የሚል ዜና ነው። በእውነቱ እንኳን ደስ አላችሁ። እንግዲህ ይሄ ዜና ደግሞ በቤተክርስቲያን ውስጥ ሌሎችም ገዳማት የራሳቸውን እንዲችሉ የራሳቸውን እንዲያስከብሩ ከረሃብ ገዳማውያኑን መናንያኑን ከረሃብ እንዲታደጉ ከችግር እንዲያወጡ እያንዳንዱ ገዳም የራሱን እንዲችል እንደዚሁ ደግሞ ቤተክርስቲያንም ራሷን እንድታስከብር የራሷን ሀብት የራሷን ንብረት የራሷን የስራ ፈጠራ ጥበብ እንድታስኬድ የሚያደርግ ነገር ስለሆነ እጅግ በእውነቱ ደስ ብሎናል። እንኳን ደስ አላችሁ። ሌላም ደግሞ የአብነት ትምህርት ቤቶች እንደዚሁ ራሳቸውን እንዲችሉ የራሳቸውን የስራ ፈጠራ እንዲያስኬዱ የሚያደርግ አቅጣጫ ስለሆነ በእውነቱ ደስ ይላል። እንግዲህ በዚህ ሆስፒታል ውስጥ መንፈሳዊ ጥበቦችም ሊተገበሩ ይችላሉ። መንፈሳዊ የመድኃኒት ቅመማዎች ከቴክኖሎጂ ጋር ተቀላቅለው ከቴክኖሎጂ ጋር ስብጥር አድርገው ሊቀላቀሉ ስለሚችሉና የራሱን የፈጠራ ሲስተም ይዞ ይሄዳል ብለን ስለምናስብ ይሄ ታላቅ የሆነ ሆስፒታል እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ ማለት እንወዳለን። እናንተንም እንኳን ደስ ያላችሁ ብላለሁ በእውነቱ። አዎ አንደኛ የውላችሁ ሰኔ 19 ቀን ተፈረመ። ትናንትና ቤተክርስቲያን ተሰርታ ባለቀችበት ቀን እኔ ፈርሜ ተቀበልኩ። ፕላኑን ኋላ መጣላችሁና እዚህ ላይ አምጥተን እናንተ ሁላ ታዩታላችሁ። ሌላም በተጨማሪ እንግዲህ ምዕመናንም ሴፍቲውን በጠበቀ እውቀት ባላቸው በተለይ መንፈሳዊ እውቀት ባላቸው ሰዎች ሕክምናን ያስኬዳሉ። በዛው ላይ ደግሞ ከዚህ የሚገኘው ገቢ ለገዳማት ይሆናል፣ ለአብነት ትምህርት ቤቶች ይሆናል፣ ለቤተ ክርስቲያንም ትልቅ አስተዋጽኦ ይኖረዋል ለማለት እንፈልጋለን ለማለት እንወዳለን ማለት ነው። ሌላም እንግዲህ ከዚህ ከአባታችን ከአባ ገብረ ኪዳን ላይ በተለይ በቤተ ክርስቲያን ትልልቅ ቦታ ላይ ያለን ሰዎች የቤተ ክርስቲያንን ህልውና የማስጠበቅ የቤተ ክርስቲያንን ሀብት ወደ ቴክኖሎጂና ራሷን ወደ ማስኬድ ያስፈልጋል ማለት ነው። የእውነቱ ይሄ ሆስፒታል ከስራው ጀምሮ በጣም ብዙ የስራ ፈጠራዎችን ይይዛል። በኢንጂነሮች ዙሪያ ኢንጂነሩን የሚሰሩ የቤተ ክርስቲያን ልጆች ስራ ያጧሉ። ብዙ ኤሌክትሪሻሎችም ይኖራሉ። ብዙ በኮንስትራክሽን ዘርፍ በእውነቱ ሙያ ያላቸው የቤተክርስቲያን ልጆች መነኮሳት ብዙ ስላሉ ለነዚህ ሁሉ ትልቅ አስተዋጽኦ ይኖረዋል። ነገም ካለቀ በኋላ
ብዙ ስራ ያጡ የቤተ ክርስቲያን ልጆች፣ መምህራኖች፣ ካህናቶች፣ ዲያቆናቶች በዚህ በጤና ሙያ ተመርቀው የተቀመጡ እነዚህ ሁሉ ገብተው መንፈሳዊ የሆነ አስተዋጽኦን ያበረክታሉ። ስለዚህ ይሄ ትልቅ የሆነ ሆስፒታል ለመንፈሳውያን ተማሪያን ወይም ደግሞ ለመንፈሳውያን ልጆች እውቀት ላላቸው ብዙ አስተዋጽኦ አለው ማለት ነው። ህዝብን በታማኝነትና እግዚአብሔርን በመፍራት ያገለግላሉ። ለህዝቡ በቅርብ ደረሱለት ማለት ነው እና ይሄ በጣም ትልቅ እንደ ቤተክርስቲያን ትልቅ ሀሳብ ሊሆን የሚችል ስለሆነ ሁላችንም ትኩረት ልንሰጠው ይገባል። ደስ ሊለን ይገባል። እሷ የእውነት እናት፣ የእውነት ምስክር፣ የትንሣኤያችን ሁሉ ምልክት አብና መንፈስ ቅዱስን ወልድን እንድናውቃቸው ያደረገችን የሃይማኖታችን መሰረት እና ግርግዳችን ድንግል ማርያም ባለችበት ደስታችን ይፈጸማል። እመቤታችን ባለችበት ሁሉ ደስታችን ይፈጸማል እና ይህንን ስለፈጸመልን እግዚአብሔር የተመሰገነ ይሁን።